ሰላም ሰላም ይሄን ቪዲዮ ለምታዩን ዩቲዩብ ለምትከታተሉ ስራ ለምትፈልጉና ስራ ወዳድ ለሆናችሁ እህት ወንድሞቼ አሪፍ ቢዝነስ የቢዝነስ ስራ የከፈተልን ፕላትፎርም አለ። ይሄን እኛ እየሰራን ነው፣ ተቀላቅለናል፣ ጀምረናል። ፕላትፎርሙ እንትን አይደለም፣ ዲፔንዳንት ፕላትፎርም አይደለም። ልክ እንደ ሌሎቹ አይነት ፕላትፎርም አይደለም። ሪል የሆነ ፕላትፎርም ነው። ከሰራን በህብረት አብረን ተደጋግፈን ምናምን ከሰራን የተሻለ እና አሪፍ ነገር ልናገኝበት የምንችል ቀላል ግን አሪፍ ብር ልንሰራበት የምንችል ፕላትፎርም ነው። የምር ይሄ ማጋነን አይደለም። ሚኒመም 160 እና እዛም በላይ ገና ለጀማሪ ጀምሮ ስንገባ $8.9 ይሰጠናል። ያ ማለት ከዛ ቀጣዩ ደግሞ $10 ነው ዊዝድሮ ማድረግ የምንችለው። ያንን በእኛ ብርታትን እንትን ብለን ኢንቫይትም አክቲቭሊ ፖይንቶችን ኮሌክት አድርገን ዊዝድሮ ማድረግ የምንችልበት እንትን ነው። እና ጆይን በሉ ከምት ኋላና የሚለው የኔ ነው። አይዲም አለ። ከፈለጋችሁ ሰርች ባር ላይ ከገባችሁ በኋላ ምናልባት አፕሊኬሽኑን በራሳችሁ አውርዳችሁ ከሆነ እንድታወርዱ ባይመከርም አይዲ ሰርች ባር ላይ ይሄን አስገብታችሁ ሃይ ብትሉኝ እኔ ጋር መገናኘት ስለምንችል አብረን እንሰራለን። ነገር ግን ሊንኩን መስራት ለምትፈልጉ ሁሉ ሊንኩን ከስር አለ። ያን ሊንኩን ዳውንሎድ አድርጋችሁ ከፈለጋችሁ ቴሌግራም ላይ ኮፒ ታደርጉት ወይም ዋትስአፕ ላይ ኮፒ አድርጋችሁ አውርዳችሁ መገናኘት እንችላለን። ዋትስአፕ ኮንታክትም አለ፣ በዛ መገናኘት እንችላለን። እዚህ ከስር አለ ሁሉም ነገር። መስራት ለምትፈልጉ ሁሉ የተሻለና አሪፍ እድል ነው። እንጠቀሙበት። ኑ አብረን እንስራ። ጆይን በሉና የምር ምርጥ ስራ ነው። ሁላችሁም የምትጠቀሙበት ተስፋ አደርጋለሁ። የብር መረጃ የደረሳችሁ አዎ የተጋነነ ብዙ አጭበርባሪዎች እንትን አሉ። በእርግጥ ከዛ አንፃር ሪል የሆነውን ለመለየት ትንሽ አስቸጋሪ ነው። ግን አክቲቭሊ ሶሻል ሚዲያ የምንከታተል ከሆነ ልናውቀው እንችላለን። እና ስናየው ነው ገብተን ሪል የሆነውን ደግሞ ከሪል ሰው ከሚሰራ ሰው እንትን ነው። እኔ ብዙ በደንብ አልሰራም፣ ገና አዲስ ጀማሪ ነኝ። ግን 200 ብር በቀን የኢትዮጵያ ብር እሰራለሁ። ያው እዛው ለማሳደግ ሌቭል ዴቨሎፕ ለማድረግ እዛው ዊዝድሮ ማድረግ እችላለሁ። ግን እዛው ኤክስቼንጅ እያደረግን ሌቭላችንን ያሳድግልናል። እና አብረን እንስራ። ምሳሌ ፕላትፎርሙን ብነዳ ምሳሌ ሊንኩን ኮፒ ካደረግን በኋላ በቴሌግራም ሊሆን ይችላል፣ ዋትስአፕም ሊሆን ይችላል። ኮፒ ስናደርግ ማለት ነው አንድ ማወቅ ያለብን ነገር አለ። ኦልሬዲ ቀድሞ እንትን ያለ ነው። ሊንኩን ያንን የተላከላችሁ ኮፒ አድርጋችሁ ቴሌግራም ላይ ትሄዱና ትከፍቱታላችሁ። እንደዚህ ይሄ ሲመጣላችሁ እዚህ ጋር ያለው እንትን አለ። ይቺ ስም መምጣት አለባት። የኔም ሆነ የሌላ ስም እዚህ ጋር የሆነ ስም መምጣት አለበት። ከታች ያለው ብቻ ከሆነ ልክ አይደለም ማለት ነው። እዚህ ጋር እንደዚህ ስናደርግ እዚህ ላይ ደግሞ ሌላ ምን ይላልናል? ጊፍ አር ዩ ጊፍተር ኦር ጌመር ሊለን ይችላል። ያን እንደዛ የሚል ከሆነ ኤክስ አድርገን መመለስ አለብን። በዚህች እንትን ብለን ሪፍሬሽ ያደረግን ባላየኛው ማለት ነው። እና እንደዚህ መጣ። ለምሳሌ አሁን ዳውንሎድ እንመለከታለን። ዳውንሎድ ናው ቱ ስታርት የሚለው ሊንኩን ቴሌግራም ሆነ የትም እንትን ብለን ማለት ነው። አሁን ኦልሬዲ እኔ ጋር ስላለ ምንድነው ያለን? ኦፕ ክፈተው ነው የሚለኝ። እናንተ ኢንስቶል ነው የምትሉት። እዚህ ጋር ሲመጣ ደግሞ ለእናንተ እኔ ኦልሬዲ እንትን ስላለ ነው ስለከፈትኩ ነው እንጂ ምንድነው የሚለን በኢሜል ወይም በምን ግቡ ይላል። ለምሳሌ እንትን ብዬ ላሳያችሁ፣ ወጥቼ ከዚህ ላይ ያሳያችሁና 3 አማራጭ ይሄን ያመጣልናል። ይሄ ሲያመጣልና የመጀመሪያዋን ነው የምንጫነው። ይቺ ነው መጫን ያለብን። ለምን የተሻለ ነው። ከታች ሎጊን ዊዝ አካውንት የሚል ካስገባን ምንድነው ይሄ ኦልሬዲ ካለ ሎጊን ነው የምንለው። ላይኛው ኢሜል ስላለን በኢሜላችን እንገባለን። የመጀመሪያውን ሰሌክት አድርገን ማለት ነው። እና እንደዚህ ነው ስትገቡ ማድረግ ያለባችሁ። ሌላው ከገባችሁ በኋላ
አንዳንድ ነገር እስኪ ላሳያችሁ። ኦልሬዲ ሲስተሙ ጋር ጆይን ካደረግን በኋላ ብዙ እንትኖች አሉ። ለመሸጥ ስንፈልግ መግዛት ስንፈልግ በቃ ብዙ እንትኖች አሉ። እዚህ ጋር ምሳሌ በእኔ ሎጊን ነው የምለው። ሎጊን ብዬ ነው የምገባው። ከዛ ቀጣይ ምንድነው ሎጊን ፓስዋርድ ነው የሚጠይቀው። ሎጊን ፓስዋርድ